የትና እንዴት እንደሚጠቅማችሁ ስለማይታወቅ ይሄንን መልእክት ሴቭ አድርጎ በመያዝ ብትጀምሩት እመክራችኋለሁ። ዘርፈ ብዙ ጠቀሜታ ነው የሚሰጠው። ከጀርባ የምትመለከቱት ተክል በሀገራችን በሞቃታማ የአየር ንብረት በሁሉም ቦታ ላይ በቅሎና በስፋት የሚገኝ ተክል ነው። ጋምቢሎ ብለን እንጠራዋለን። እንግዲህ በሽታን የመከላከል አቅማችን እንዲጎለብት ይረዳል። እንዲሁም ሰውነታችን ከተለያዩ ችግሮች በማጽዳት ረገድ ሁነኛ ሚና አለው። የምግብ አለመፈጨት ችግር ሲያጋጥም የምግብ መፈጨት አቅማችን በማጎልበት የአንጀታችን ጤናም ይደግፋል። ደማችንን በማጽዳት ረገድ ኢንፌክሽኖች ሲኖሩ ኢንፌክሽኖችን እንዲወገዱም ያደርጋል። ጋምቢሎ እንዲሁም ደግሞ ተፈጥሯዊ ቅባት ለማዘጋጀት ይሄ የምትመለከቱት ውስጡ ፍሬው ያው በመጠኑም ቢሆን ይበላል። አሳያችሁ። ይሄ ያፈራው ይሄ ፍሬው ውስጥ ተጨምቆ የሚወጣ ዘይት አለ። የቆዳን ጤናማነት ይሄ ቆዳ ላይ የሚወጡ ስካሮችን በአክኒ ምክንያት በቡግር ምክንያት የሚፈጠሩ ጠባሳዎችን ለማስወገድ ይረዳል። የፀሐይ ተፈጥሯዊ የፀሐይ መከላከያም ለማዘጋጀትም ይረዳል። ሰንስክሪን በመጠኑ ሲወሰድ ከ3 ቀን እስከ 5 ቀን ማለፍ የለበትም። ከመጠን በላይ መውሰድ አደጋ ሊኖረው ስለሚችል ጥንቃቄ ባለሙያ ማማከር ጥሩ ነው። ህፃናትና ነፍሰ ጡር ባይወስዱት እመክራችኋለሁ። ቅጠሉን በመቀቀል ቁስለቶችን ያሉበት ኢንፌክሽን የተፈጠረበትን ወይም እንደዚህ የመቆረጥ በስለት በተለያዩ አደጋ የመቁሰል አጋጣሚ ሲኖር ቅጠሉን ትቀቅሉትና አካባቢውን በማጠብ ቁስለቱ እንዲድን ማድረግ ትችላላችሁ። ከስሩ ቅርፍት ወስዳችሁ በመቀቀል 1 የሻይ ብርጭቆ ከ1 ቀን እስከ 3 ቀን ብትጠጡ የምግብ መፈጨት ችግራችሁን ይፈታል፣ ይገላግላል። ይሄ ተክል በመጠኑ አፍርቶ ያገኛችሁትን ፍሬም እንደዚሁ በመጠኑ ብትመገቡት የምግብ መፈጨትን በድካም ጊዜ ጉልበትን ኃይልን በመጨመር ያገለግላል። አበባው፣ ስሩ፣ ፍሬው እያንዳንዱ አካሉ ለአገልግሎት የሚውል በሀገራችን በቅሎ የሚገኝ ተክል ነው። ይሄን ተክል በማጥናት ዘርፈ ብዙ ጥቅምን ማግኘት ይቻላል። በዘርፉ ያላችሁ ሰዎች እንዲሁም ደግሞ በእጽዋት ዙሪያ ላይ የምታጠኑ ሰዎች ተመልከቱት። ሰንስክሪንን በተፈጥሯዊ መንገድ ማዘጋጀት ከፈለጋችሁ ከዚህ ማዘጋጀት ትችላላችሁ። እስካሁን ተፈጥሯዊ ሰንስክሪን ስለሌለ ይረዳችኋል። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።